ብርሃኔ ክፍል 6። ማሪዛ በስልኬ ጥሪ ስደነባበር አይታ ማን ነው ብላ ጠየቀችኝ። ዝም አልኳት። ደግማ ስትጠይቀኝ አብዲ ነው ብዬ ዋሻዋት። ለምን እንደማላነሳ ስትጠይቀኝ በኋላ አናግረዋለሁ አልኳት። ግን መረጋጋት አልቻልኩም። አቶ ሲሳይ ወይ አይቶኛል ወይ ስራ ቦታ አቃጣሪ አለው። ያለ ምክንያት ድንገት ማሪዛ ጋም እኔም ጋር አይደውልም። ምግቡን ብላሽ አለችኝ። ውይ መጣ እንዴ አልኩ ሳላስበው። ጭራሽ ሲመጣም አላየም። እኔ የምለው ምንድነው ራስ ላይ እየፈጠርክ ያለው አለችኝ ግራ እየገባት። ኧረ እኔ ሰላም ነኝ ብዬ መብላት ጀመርኩ። በመሃል ዞር እያልኩ ያለው በሆቴሉ ከታደሙት ሰዎች መሃል አለቃዬን እፈልጋለሁ፣ ግን የለም። በቃ ስራ ቦታ ወሬ አቀባያለሁ። ያለ ምክንያትማ ወደ እኔ አይደውልም እያልኩ ጭንቅላቴን አሰቃየሁት። ፍራኦል እስኪ ስለ ራስ በግልጽ ንገረኝ። ምንድነው የምትፈልገው? ምንድነው የሚሰማ? ስለ ዓለም፣ ስለ ጓደኝነት፣ ስለ ቤተሰብ፣ ስላለህበት ሁኔታ እኔንም ጨምሮ ምን እንደምታስብ እንደሚሰማ እስኪ አውራኝ። ላዳምጥ ዝግጁ ነኝ አለችኝ። አየዋት። ፍጹም የተረጋጋ ቆንጆ ፊት። የጠየቀችኝን ለመመለስ ምን ያክል እንደተዘጋጀው እንኳን እርግጠኛ አይደለሁም። ዝም ብዬ ሳያት የልቤ ምት እየጨመረ መጣ። ጭራሽ ተነስተ እቅፍ አድርጋት ሳማት። የሚሰማን ሁሉ በዛ መልኩ እንዲገባት አድርግ እያለ አንዳች ኃይል ገፋፋኝ። እየጠበቅኩ ነው አለችኝ። ስለ ራሴ እኮ ከዚህ በፊት ነግሬሻለሁ። የደበቅኩሽ ነገር የለም። እናቴን አጥቻለሁ። ያሳደገችኝና አያቴንም አጥቻለሁ። አባቴ እኔና አያቴን እንደሚመለስ ተስፋ ሰጥቶ ከጠፋበት አልተመለሰም። ስለ ቤተሰብ ከዚህ ውጪ የሚነገር ታሪክ የለኝም። ስለ ጓደኛ የማውቀው አንድ አብዲን ብቻ ነው። እሱም ከጓደኝነት አልፎ ወንድሜ ሆኗል። ቀጥሎ ልቤ የቀረበው አንቺን ነው እና አንቺን የማይበትን መንገድ ከጠየቅሽኝ ብዬ ልቀጥል ስል ስልኬ ድጋሚ ጮኸች። በምልክት እንዳነሳው ጠቆመችኝ። አለቃዬ ሲሳይ። ስፈራ ስችር አነሳሁት። ልክ እንዳነሳሁት የአለቃዬ ሲሳይ ጩኸት ተቀበለኝ። ስማ አንተ ትዕቢተኛ፣ ምን ሆነ ነው ስልኬን የማታነሳው አለኝ በንዴት ጦፎ። ይቅርታ ከሰው ጋር ስለነበርኩ ሳያስጨርሰኝ። ከሰው ጋር ብትሆንስ? እኔ እኮ ቀጣሪክ ነኝ፣ አንተ ደግሞ ሰራተኛዬ ነህ። ስልኬን የማንሳት ግዴታ እንዳለብህ አታውቅም አለኝ ከንዴቱ በረድ ሳይል። ከሰው ጋር አሁንም አቋረጠኝ። ከማን ጋር እንደነበርክ አውቄያለሁ። ስማ ማስጠንቀቂያዬን ችላ በማለት ስለሚመጣብህ ነገር ሁሉ ኃላፊነት ትወስዳለህ አለኝ ቁጣው ሳይበርድ። ምን አጠፋው አልኩ ተነስቼ ከማሪዛ እየራኩ። የማትረባ አይገባም እንዴ? ከፍቅረኛዬ እራቅ እያልኩ ነበር እኮ። ጭራሽ ተያይዘ ስራን ጣል አርገህ ትዞርልኛለህ። እኔ የምለው መልክህንና ቁመናን ተጠቅመ ሀብታም ሴት አግብተህ ችግርን ለማራገፍ እየሞከርክ ነው ከሆነ እንዳታስበው። እሱ አይነት ተረት ያለው ፊልም ላይ ነው እሺ አለኝ። ንግግሩ በጣም ቢያበሳጭም በትዕግስት ሰማሁት። ይቅርታ እኔ ምን ማድረግ እችላለሁ? እሷ ናት የመጣችው። ላናግር ስትለኝ ምን ማለት ነበረብኝ አልኩት። ስማ ፊት መስጠት አልነበረብህም። ከሷ ራቅ ካልኩ መራቅ ነው አለቀ። አሁን የት ነው ያለው አለኝ። ሆቴል ውስጥ ምሳ እየበላን ነበር። ራቅ ብዬ ነው የማወራ ስለው ይበልጥ ጋለ። ምን አልክ አለኝ። አብረን ነን። ሰሞኑን ስልክ ደውላ ስላላነሳውላት ነው የመጣችው። ስልኳን ደግሞ ያላነሳውት ያንተን ማስጠንቀቂያ አክብሬ ነው እና ማቆም ካልቻልክ እንዴት እንደማስቆም አውቃለሁ አለኝ። መናደድ ጀመርኩ። ያበጠው ይፈንዳ ብዬ ይቅርታ ግን አቶ ሲሳይ አንተ ባለትዳርና የሁለት ልጆች አባት ነህ። ማሪዛ አንተ ፍቅረኛ የሆነችበት መንገድ ምንም አልተዋጠልኝም አልኩት። አንተ ከካም ምን አባ ካገባክ ስለሱ? ለማኝ ስራ ሰጥቼ ህይወትን በቀየርኩልህ ጥጋብ አላስቀምጥ አለ አይደል? ከነገ ጀምሮ እንዳትመጣ ተባረሃል አለኝ።
እኔ ለማኝ አይደለሁም፣ እከካምም አይደለሁም። ሰርቼ ለሰራውበት ስራ የሚከፈለኝ ሰራተኛ ነኝ። ይልቅ አንተ አስተሳሰብህ ከካለበት ባለቤትህን ቤት ውስጥ አስቀምጤ የምትል ከሰከስ ለማኝ ነህ ብዬው እየጮኸ ስልኩን ዘጋሁት። ተመልሼ ማሪዛ ጋር ስመጣ ግር እንዳላት አስተዋልኩ። ቆንጆ ናት፣ ሀብታም ናት፣ የተማረች ናት። ትልቅ ቤተሰብ ነው ዙሪያው ያለው። ለምንድን ነው የባለ ትዳር ፍቅረኛ የምትሆነው? ግራ ገባኝ። ከዚህ በኋላ ስራ አጥቶኛለሁ። በቃ አብቅቶልኛል። ምን ነው በሰላም ነው አለችኝ። ምን ሰላም አለ? ምን ነው አለቃዬ ደውሎ ተባረሃል አለኝ አልኳት። ምን እንደሚሰማት በዛው እያስተዋልኳት። ምን? ለምን አለችኝ። እንጃ ምክንያቱን አልነገረኝም አልኳት። ምን ነው በዛሬው ሁኔታ ነው? ማለቴ ሰዓት ሳይደርስ ስለወጣ ወይስ ሌላ ጥፋት ነበረብህ አለችኝ። በጭራሽ ድንገት ተነስቶ ነው። እንግዲህ የተሻለ ሰው አግኝቶ ይሆናል አልኳት እየመረመርኳት። ቆይ እኔ አናግረዋለሁ ብላ ደወለች። ስልኩ አላነሳ አላት። ደጋገመች። ተይው በቃ በግድ አይሆንም፣ ሌላ ስራ አላጣም። ስለማጣት አይደለም፣ ምክንያቱን ለማጣራት ነው የፈለግኩት አለች። ከዛ ተነስታ ቆመች። ግራ የገባት ትመስላለች። አብሬያት ቆምኩ። እንሂድ አለችኝ። ከኔ በላይ የተናደደች ትመስላለች። ቢሮዬ ሄጄ አናግረዋለሁ የሚለውን እሰማዋለሁ አለች። እኔ ተምታታብኝ። እሷ ላይ ምንም አይነት ነገር ላገኝ አልቻልኩም። እውነት ያ ሰውዬ የተናገረው እውነት አለው ወይስ ምኞቱን ነው? ከማሪዛ እንደተለያየው ወደ ቤት ሄጄ እረፍት አደረግኩ። የአለቃዬ ሁኔታ ከመገረም አልፎ ጥላቻን ፈጠረብኝ። ምን አይነት ሰው ነው? እስከዛሬ ስለሱ የነበረኝ አክብሮት ከውስጥ ይጠፋ። ማሪዛ እሱ ጋር ስራ ስታስቀጥረኝ የነገረችኝ ስብዕናው ሁሉ ድምጥማጡ ጠፋብኝ። ታታሪ ሰራተኛና ራሱን በትምህርት በጥረት ከፍታ ቦታ ያስቀመጠ ትልቅ ጭንቅላት ያለው ሰው ነው ብላ የነገረችኝ ሁሉ ዜሮ ሆነብኝ። ምናልባትም በብዙ ነገሮች ላይ ጠንካራ ቢሆንም ቤተሰባዊ ስሜቱ ግን እየወረደ ነው። በቃ ደካማ ጎን አለው። ደካማ ጎኑ ደግሞ ሴቶች ናቸው ማለት ነው። ምንም ነገር ሳያጣ መልከስከሱ ተራ ሰው ያደርገዋል። በትዳር ላይ መወስለት እኮ ራስን እንደማጣት ነው የሚቆጠረው። ምናልባት ለሱ ጨዋታ ይሆናል። ነገር ግን በሚያከብሩ ሰዎችና በፈጣሪም ዘንድ ትልቅ የሚባል ስህተት ነው እየሰራ ያለው። ጋደም ብዬ የተለያዩ ነገሮችን እያሰብኩ ከራሴ ጋር ስማከር ስሞግት ረጅም ሰዓት ቆየሁ። ከቆይታ በኋላ ማሪዛ ደወለችልኝ። ገባኝ። በቃ ቢሮ ሄዳ አግኝተዋለች ማለት ነው። አሉ አልኳት የምትለውን ለመስማት እየጓጓሁ። ፍራኦል ምንድነው የሰራው አለችኝ በቅሬታ። ምን ሰራው ማሪዛ አልኳት። ልቤ ጠረጠረ። በቃ ያላደረኩትን አደረገ ብሏታል ማለት። ከቸገረ እኔን አትጠይቀኝም? ለምንድነው ከድርጅቱ ዕቃ እያወጣ የምትሸጠው? እኔ ታማኝ ነው እያልኩ ፎክሬ ለምን ፍራኦል አለችኝ እያዘነች። በጭራሽ ማሪዛ እንዳታምኚው፣ በጭራሽ አላደረኩትም። አበድኩ እኔ ሌው? አረ ምን አይነት የወረደ ሀብታም ነው! እንዴት አላደረኩትም? እሱ እንዲህ አይነት ውሸት የሚዋሽ ሰው አይደለም። በዛ ላይ የገዛ ባልደረባ መስክሯል አለች ድምጿ እየተርገበገበ። በጣም እንዳፈረችብኝ ያስታውቃል። ማነው ደግሞ መስካሪው? ጭራሽ ምስክርም ማዘጋጀ? ምን አይነት ሰው ነው ግን? አንተ ራስህ ምን አይነት ሰው ነው ፍራኦል? እንዴት እንዲህ አይነት ነገር ውስጥ ትገባለህ? ደሞዝም ቢሆን ጥሩ ነው አለች። ተይ በቃ እኔን መወንጀልሽን ተይ። ይልቅ አንቺ ከባለ ትዳር ጋር ምን አይነት ነገር እየተጫወሽ ነው? ስለ ክብር ከሆነ የምትጨነቂው ለምን መጀመሪያ የራስሽን ክብር መጠበቅ አቃተሽ? አልኳት ንዴቴን መቆጣጠር አቅቶኝ። ምን አልክ? እሱ ደግሞ ምን ማለት ነው? እንዴት ነው የምታወራው? ከዛ ሰው ጋር ሌላ ግንኙነት አለሽ እያልክ ነው አለችኝ በቁጣ አበደች። እሱ አለ እንጂ ጸባችን የተጀመረው እኔ ዕቃ ስለሸጥኩ ሳይሆን አንቺ የሱ ፍቅረኛ ስለሆንሽ ነው አልኳት
ይለይላት ብዬ። ምን ጭራሽ በዚህ መጠን ስርዓትን አታል እንዴ? ስርዓተ ቢስ ብላ ስልኩን ጆሮዬ ላይ ዘጋችው። ምንም አልመሰለኝም። እሷም ማስተባበያ ከመስጠት ይልቅ ስልክ ነው የዘጋችብኝ። ያ የማይረባ አለቃዬ አቃጣሪ ማዘጋጅቶልኝ እንደነበር ገባኝ። ማሪዛን ከራሱ ጋር ለማቆየት ምንም ነገር ከማድረግ ወደ ኋላ እንደማይመለስ ገባኝ። ደግሜ አልደወልኩላትም። የባስ እልህ ያዘኝ። ባንክ የቆጠብኩት ገንዘብ ስለነበረኝ ለጊዜው አያሳስበኝም። መኪና መንዳት ስለለመድኩኝ ፈጣሪዬን እና አብዲን አመሰገንኩ። በአብዲ ውትወታ መንጃ ፍቃዴን ይዣለሁ። አልፎ አልፎም የድርጅቱን መኪና ስለምነዳ ልምድ ወስጃለሁ። ስለዚህ ስራ አላጣም ሾፌርነትን ብዬ ተስፋ አደረግኩ። ከዛን ቀን በኋላ ማሪዛ ደውላልኝ አታውቅ። በጣም ብትናፍቀኝም ቻልኩት። ልረሳት ሞከርኩ። ስራ መፈለጌን አላቆምኩም። አብዲ ስለ ሁኔታው ከነገርኩት ጀምሮ እየደወለ እሱ ጋር እንድሰራ ቢያግባባኝም ፈቃደኛ አልሆንኩለትም። ዛሬ አንድ ካፌ ከአብዲ ጋር ተቀጣጥረን ስለ አለቃዬ ማውራት ጀመርን። አብዲ የአለቃዬ ውሸትና ሴሰኝነት በጣም ያናደደው ይመስላል። እኔ የምልህ ግን ለምንድን ነው ማሪዛ ጋር የማትደውለው አለኝ። አብዲ ደግሞ ምን አብዲ ደግሞ ትላለህ? እውነታውን በግልጽ ማወቅ አለብህ እኮ። እንዲሁ በዛ አለቃ ስም ጠፍቶ በዛ ላይ ደግሞ ከሷ ምንም ሳትሰማ ዝም ልትል ነው? ፍቅር ጠፍቷል አለኝ። ተው በእናትህ፣ ፍቅር እንዲህ በቀላሉ የሚጠፋ ነገር ነው እንዴ? ስሟን ስንጠራው እንኳን ልቤ እየተነሳ ይፈርጣል። በጣም እየተጎዳው ነው። ግን የእውነት ከሱ ጋር ግንኙነት ቢኖራትስ አልኩት። እኮ አየህ፣ በዛ ሰው ንግግር እርግጠኛ አይደለም። ማሪዛ ታደርገዋለች ብላ አልደመደምክም። ስለዚህ እውነቱን ማወቅ አለብህ። ማሪዛ ያንተ ባትሆንም እንኳን ማወቅ ግድ ይላል አለኝ። እንዴት ነው እሺ ለማወቅ የምሞክረው? ገና ይሄንን ሳነሳ እኮ ነው ስልኩን ዘግታብኝ ዝምታን የመረጠችው አልኩት በተሰበረ ድምፅ። እኮ ምናልባትም ባላሰበችው ሁኔታ ላይ ያስቀምጣሃት ይሆናል። እኔ አይደለሁም ያስቀመጥኳት፣ አቶ ሲሳይ ነው ፍቅረኛዬ ናት ያለው። ለዛም ሲል ያባረረኝና እኔም የተናገርኳት ስለዚህ ነው። እና እሷ ብዙ ጊዜ ስናወራ በትዕግስት ነበር የምታደምጥ። ንዴተኛ አልነበረችም። ሐሳቦችን መስመር ለማስያዝ የማይከብዳት ሴት ነበረች። እና ይህን ጉዳይ ሳነሳ ለምን ዘጋችኝ? ለምን ተቆጣችኝ? ምንም አይነት ነገር ከሌላት ልክ አለመሆኑን ለመንገር ለምን ከበዳት አልኩት። አብዲ በረጅሙ ተንፍሶ ምናልባት እንዳልከው ግንኙነት ይኖራት ይሆናል። ምናልባትም ደግሞ በፍጹም በዚህ መልኩ መጠርጠር አትፈልግም። ጭራሽ ሊያበሳጫት ይችል ይሆናል። ነገር ግን እውነታውን ለማወቅ በግልጽ ማውራቱ ጥሩ ነው። ስሜት የተጋባበት መሰለኝ፣ ጨነቀው። በዚህ ጉዳይ ብዙ ካወራም በኋላ እንድደውልላት አሳምኖኝ ተለያየን። ቤቴ በጊዜ ገብቼ ልደውልላት ተዘጋጀው። ብዙ ጊዜ ስልኬን እያነሳው አስቀመጥኩ። ምን ልላት ነው? ላታነሳም ትችላለች። በእርግጥ ከራሴ ጋር ስወዘጋገብ ስልኬ እሪ ስትል በድንገት በድንጋጤ ለቀቅኩት።